ሰላም። ብዙዎቻችን ህንፃ ሲባል ወደ አእምሯችን የሚመጡት ሲሚንቶ፣ አሸዋ፣ ብረት፣ ጠጠር እና የመሳሰሉት የግንባታ እቃዎች ናቸው። ግን አንድ ጥያቄ ልጠይቃችሁ። ዛሬ የምናያቸው ሰማይ ጠቀስ ፎቆችና አስገራሚ ድልድዮች የቆሙት በኮንክሪት ጥንካሬ ብቻ ይመስላችኋል? እውነታው ግን ይህ አይደለም። ከእያንዳንዱ ጠንካራ አምድ በስተጀርባ በሺዎች የሚቆጠሩ የኮዲንግ መስመሮች አሉ። ዛሬ የግንባታው ዓለም ከወረቀት ወደ ዲጂታል ተቀይሯል። ሲሚንቶና ሶፍትዌር እንዴት ተገናኙ? የአይቲ እውቀት ለኢንጂነር ለምን የህልውና ጉዳይ ሆነ? ዛሬ የምናየው ስለ አሸዋና ሲሚንቶ ድብልቅ ሳይሆን ስለ ሶፍትዌር እና ሃርድዌር አስገራሚ ውህደት ነው። ብዙዎቻችን ኮምፒውተርን ለቢሮ ስራ፣ ሲሚንቶን ደግሞ ለግንባታ ብቻ ለይተን እናያቸዋለን። ነገር ግን ዘመናዊ ዓለም ስማርት ህንፃዎችን ለመገንባት ስማርት የሆኑ ኢንጂነሮችን ይፈልጋል። በዛሬው ፕሮግራማችን ቢልዲንግ ኢንፎርሜሽን ሞዴሊንግ እንዴት የግንባታ ስህተቶችን በግማሽ እንደሚቀንስ፣ አርቲፊሻል ኢንተለጀንስ የህንፃዎችን እድሜ እንዴት እንደሚተነብይ እና ኮዲንግ ለሲቪል ኢንጂነሮች ለምን የግድ እንደሚያስፈልግ በዝርዝር እንመለከታለን። ቴክኖሎጂ ከኢንጂነሪንግ ጋር ሲገናኝ ያለውን ውበት ለማየት ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ልትቆዩ የአክብሮት ግብዣችን ነው። አንደኛ፣ ቢልዲንግ ኢንፎርሜሽን ሞዴሊንግ ዲጂታል ንድፍ። በመጀመሪያ ደረጃ የምናገኘው BIM ወይም ቢልዲንግ ኢንፎርሜሽን ሞዴሊንግ ነው። ይህ በሲቪል ኢንጂነሪንግ እና በአይቲ መካከል ያለው ትልቁ ድልድይ ነው። ቀደም ሲል አንድን ህንፃ ለመገንባት በሺዎች የሚቆጠሩ ወረቀቶችን ማገላበጥ ነበረን። ዛሬ ግን ቢልዲንግ ኢንፎርሜሽን ሞዴሊንግ የሚባል ቴክኖሎጂ አለ። ይህ ማለት ህንፃው ሳይገነባ በኮምፒውተር ውስጥ ገንብተን እንጨርሰዋለን ማለት ነው። የትኛው ቧንቧ ከየትኛው ብረት ጋር እንደሚጋጭ ገና መሬት ሳንቆፍር እናውቀዋለን። ይህ ጊዜንና ገንዘብን ምን ያህል እንደሚቆጥብ አስቡት። ድሮ ንድፎች በወረቀት ላይ ይሳሉ ነበር። አሁን ግን በኮምፒውተር ሳይንስ ውጤቶች ወይም ሶፍትዌር አማካኝነት የህንፃው 3D ሞዴል ብቻ ሳይሆን ህንፃው የሚፈጀው ወጪ፣ የሚወስደውን ጊዜና ጥንካሬውን አስቀድመን በዲጂታል መልክ እናያለን ማለት ነው። ሁለተኛ፣ ስማርት ኮንስትራክሽን እና ኢንተርኔት ኦፍ ቲንግስ። ኢንጂነሪንግ ማለት አፈር ቆፍሮ ህንፃ ማቆም ብቻ አይደለም። ኢንጂነሪንግ ማለት ችግር መፍታት ነው። ዛሬ የምናያቸው እንደ ኢንተርኔት ኦፍ ቲንግስ ያሉ ቴክኖሎጂዎች ህንፃው ራሱ እንዲናገር ያደርጉታል። ለምሳሌ አንድ አምድ ወይም ኮለን ላይ ስንጥቅ ቢፈጠር በውስጡ ያሉ ሴንሰሮች ለኢንጂነሩ መልእክት ይልካሉ ማለት ነው። ታዲያ ወጣቶች፣ በተለይ በኮንስትራክሽን ዘርፍ ያላችሁ ራሳችሁን በቴክኖሎጂ ካላሳደጋችሁ ዓለሙ ጥሏችሁ ይሄዳል ማለት ነው። በግንባታ ቦታዎች ላይ ያሉ ማሽኖች፣ ክሬኖች እና ሰራተኞች የሚለብሷቸው የደህንነት አልባሳት በሴንሰር ተገናኝተው መረጃን በኮምፒውተር ይልካሉ ማለት ነው። ለምሳሌ አንድ ኮንክሪት ምን ያህል እንደደረቀ ወይም እንደጠነከረ ለማወቅ ሴንሰሮችን መጠቀም ይቻላል። ይህ መረጃ በቀጥታ ወደ ሲቪል ኢንጂነሩ ስልክ ይላካል ማለት ነው። እዚህ ጋር ነው እንግዲህ አይቲ እና ኮንስትራክሽን እጅና ጓንት የሚሆኑት ማለት ነው። ሶስተኛ፣ አርቲፊሻል ኢንተለጀንስ እና ዳታ። ብዙ ጊዜ በግንባታ ላይ እቃ አልቆብናል ወይም ተርፏል የሚሉ ችግሮች ያጋጥማሉ። አርቲፊሻል ኢንተለጀንስ በመጠቀም ለግንባታው የሚያስፈልገውን ትክክለኛ የሲሚንቶ፣ የብረት እና የሰው ኃይል እንዲሁም ሌሎችን በሰከንድ ውስጥ መተመን ይችላል። ኤአይ በኮንስትራክሽን ውስጥ ምን ይሰራል? ኤአይ የመጀመሪያው የደህንነት ቁጥጥር ያደርጋል። ካሜራዎች ኤአይ በመጠቀም ሰራተኞቹ ቆብ ወይም ሄልሜት ማድረጋቸውን ወይም አደገኛ ቦታ ላይ መሆናቸውን በራሳቸው ለይተው ያሳውቃሉ። በመቀጠል ፕሮጀክት ማኔጅ ለማድረግ አንድ ትልቅ ህንፃ መቼ እንደሚያልቅና ምን አይነት እንቅፋቶች ሊገጥሙ እንደሚችሉ ኤአይ ካለው ዳታ ተነስቶ ይተነብይልናል ማለት ነው። አራተኛ፣ የወደፊት ዕጣ ፈንታ ኦር አውቶሜሽን ኤንድ ሮቦቲክስ። ወደፊት ስንሄድ ደግሞ የኮምፒውተር ሳይንስ ውጤት የሆኑት ሮቦቶች ግንብ ሲገነቡ፣ 3D ፕሪንተርስ ደግሞ ሙሉ ህንፃውን ሲያትሙ እናያለን ማለት ነው። ይህ ሁሉ የሶፍትዌር ኢንጂነሮች እና የሲቪል ኢንጂነሮች የጋራ የስራ ውጤት። በአጠቃላይ የዛሬው ዘመን ኢንጂነር ኮዲንግ፣ ዳታ እና ሶፍትዌር ማወቅ ይኖርበታል። ኮምፒውተር ሳይንስ ለኮንስትራክሽን ዘርፉ ህይወት የሚሰጥ ነው ማለት ነው። እንግዲህ እንዳየነው የወደፊት ኢንጂነሪንግ ዲጂታል ነው ማለት ነው። እናንተስ በቴክኖሎጂ የታገዘ ግንባታ በሀገራችን በስፋት እንዲለመድ ምን መደረግ አለበት ትላላችሁ? ወይስ ባህላዊ መንገድ ይሻለናል እንደ ድሮ?
በቴክኖሎጂ እና በኮንስትራክሽን ዘርፍ ያላችሁን አስተያየት ከታች በኮመንት አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ